አሜሪካ እገዳዋን ካላቆመች በቁልፍ የባህር መስመሮች ላይ የንግድ እንቅስቃሴን ሙሉ በሙሉ እናግዳለን ሲል የኢራን ጦር አስታውቋል። በመካከለኛው ምስራቅ ያለው ውጥረት አደገኛ ደረጃ ላይ መድረሱን የሚያሳዩ መረጃዎች እየወጡ ነው። አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ተከትሎ የኢራን ጦር በዓለም የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ ሊያሳርፍ የሚችል ጠንካራ ማስጠንቀቂያ ሰጥቷል። የኢራን ወታደራዊ ማዕከላዊ እዝ ኃላፊ አሊ አብዱላሂ እንደተናገሩት አሜሪካ በኢራን የንግድና የነዳጅ ጫኝ መርከቦች ላይ የምታደርገውን ወከባ ካላቆመች የኢራን ጦር በሚከተሉት ስትራቴጂያዊ ቦታዎች ላይ እርምጃ እንደሚወስድ አስታውቋል። የመጀመሪያው በቀይ ባህር ነው። ከዛም በፋርስ ባህረ ሰላጤ እና በኦማን ባህር ላይ እርምጃ ወስዳለሁ ሲል አስጠንቅቋል። እነዚህ መስመሮች እንግዲህ ማንኛውም የንግድ ምርት እንዳይገባባቸውም ሆነ እንዳይወጣባቸው ሙሉ ለሙሉ እንደሚያግዱ ጀነራሉ አስጠንቅቀዋል። ፕሬዚደንት ዶናልድ ትራምፕ ያው ባለፈው ሰኞ ባስተላለፉት ትዕዛዝ የአሜሪካ ባህር ኃይል ወደ ኢራን የሚገቡና የሚወጡ መርከቦችን እንዲያግድ መመሪያ ሰጥተዋል። እስካሁን ባለው መረጃ ቢያንስ 8 ከኢራን ጋር ግንኙነት ያላቸው የነዳጅ መርከቦች በአሜሪካ ባህር ኃይል ጉዟቸው እንዲቋረጥ ተደርጓል። ኢራን ይህን እርምጃ በቅርቡ የተደረሰውን ጊዜያዊ የተኩስ አቁም ስምምነት ለመጣስ እንደ ቅድመ ሁኔታ የተወሰደ ተግባር ነው በማለት ኮንናለች። ይህ ፍጥጫ ቀድሞውኑ በዓለም ገበያ ላይ ጥላውን አጥልቷል። በተለይም በሆርሙዝ ሰርጥ ላይ ያለው እንቅስቃሴ በመስተጓጎሉ ምክንያት አንደኛ የዓለም ነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የበርካታ ሀገራት ኢኮኖሚ መናጋት ጀምሯል። ኢራን በቀይ ባህር ላይ የዛተችውን እርምጃ የምትወስድ ከሆነ እንደኛ ሀገር እንደ ኢትዮጵያ ያሉ ቀይ ባህርን ለንግድ የሚጠቀሙ ሀገራት ላይ ከፍተኛ የዋጋ ንረትና የሸቀጦች እጥረት ሊያስከትል እንደሚችል ተዘግቧል። ምንም እንኳ ውጥረቱ ቢከርም ፕሬዚዳንት ትራምፕ በቀጣይ 2 ቀናት ውስጥ ከኢራን ጋር ያው ሁለተኛ ዙር ድርድር ሊጀመር እንደሚችል ፍንጭ ሰጥተዋል። ይህ ድርድር ዓለምን ካፋጠጠው የኢኮኖሚና የጦርነት ስጋት ይታደጋት እንደሆነ ያው የሚጠበቅ ይሆናል ማለት ነው። የዜና ምንጫችን ያው ቲክታባ ኢትዮጵያ ነው። እንግዲህ የአሜሪካና የኢራን ፍጥጫ በቀይ ባህር የንግድ መስመር ላይ የሚፈጥረው መስተጓጎል በኢትዮጵያ ኢኮኖሚ ላይ ምን አይነት ተጽዕኖ ይኖረዋል የሚለውን ለኢትዮጵያውያን ኢኮኖሚስቶች መተው ነው። ሌላው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሸርሸርና የቅዱስ ሲኖዶስ ዝምታ እጅግ አሳሳቢ ደረጃ ላይ ደርሷል። እንግዲህ ዛሬ በችልታ የታለፉ ጥሰቶች ነገ ስርዓቱ ነው ቤተ ክርስቲያንን ዋጋ እንዳያስከፍሉና እንዳይፈታተኑ በብዙዎች ዘንድ ስጋት ፈጥሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደሚታወቀው ከ2000 ዓመት በላይ ጠብቃ ያቆየቻቸው ሰማያዊ ስርዓቶችና ጥንታዊ ትውፊቶች ዛሬ ላይ ከባድ ፈተና ተጋርጦባቸዋል። በዚህም በርካታ ምዕመናን ያው በምሬት መናገር ጀምረዋል። በተለይም በቅርብ ጊዜያት በአንዳንድ አገልጋዮች ዘንድ የሚታዩ ከስርዓት ያፈነገጡ ድርጊቶች የቤተ ክርስቲያኒቱን ልዕልና የሚጋፉ እየሆኑ መጥተዋል። ለአብነት የአለባበስ ስርዓት ጥሰትን መጥቀስ እንችላለን። በአሁኑ ወቅት ምዕመኑ በከፍተኛ ሁኔታ ግራ እያጋባ ካሉ ጉዳዮች መካከል ያው የዲያቆናትና የካህናት አባቶች አለባበስ ዋነኛው ነው። ከቀለም ጀምሮ እስከ ዲዛይን ድረስ ከጥንታዊውና ከቀኖናዊው የአገልጋዮች ልብስ ወይም ልብሰ ተክህኖ ወጣ ያለ በዘመናዊ ፋሽንና ባልተለመዱ ቀለማት የተሰናዱ አልባሳት በየአብያተ ክርስቲያናቱ መታየት ጀምረዋል። ሌላው ያው የትውፊት መደብዘዝ ነው። እንግዲህ እያንዳንዱ የቤተ ክርስቲያን ልብስ የራሱ የሆነ ሚስጥራዊ ትርጉም አለው። ነገር ግን አሁን የሚታዩት አዳዲስ አለባበሶች በስሜት የሚዘጋጁ ከቤተ ክርስቲያን ይልቅ ዓለማዊ ግርማን የሚያንጸባርቁ ሆነው መታየት ጀምረዋል እና ከሁሉ የሚገርመው ደግሞ ያው ሰሞኑን እንዳየነው ዲያቆናት የራሳቸው የሆነ ስርዓት አለው። የዲያቆን የፀጉር አቆራረጥ፣ አለባበስ፣ ሁሉም ነገር እንግዲህ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስርዓት ያላት ስንዱ እመቤት ናት።
ነገር ግን ጸጉርን ባላስፈላጊ ሁኔታ እያሳደጉ በማይገባ ሁኔታ አለባበሳቸውን እንመለከታለን ማለት ነው። ከዚህ ሁሉ የሚገርመው ግን የቅዱስ ሲኖዶሱ ዝምታ ነውና ምእመናን ይጠይቃሉ። ሲኖዶስ ግን በዚህ ጉዳይ ምንም አይነት እርምጃ ሲወስድ አንመለከትም። እንግዲህ ቅዱስ ሲኖዶስ ያው የቤተ ክርስቲያኒቱን ቀኖና፣ ዶግማና ስርዓት እንዲያስጠብቅ ኃላፊነት የተጣለበት ነው። በእነዚህ ግልጽ የስርዓት ጥሰቶች ላይ ዝምታን መምረጡ ብዙዎችን እያስገረመ ነው። ስራ ሲፈርስ ዝም የሚል መሪ የውድቀቱ ተባባሪ ነው ማለት ነው። ከዚህ ቀደም ቤተ ክርስቲያን በእንዲህ አይነት ጥቃቅን በሚመስሉ ነገር ግን መሰረታዊ በሆኑ ጉዳዮች ላይ ጥብቅ መመሪያ የምታወጣ ቢሆንም አሁን ግን አካሄዱ ወዴት እንደሚያመራ ፈጣሪ ነው የሚያውቀው። እንግዲህ ብዙ አስቸጋሪ ጉዳዮችን እንታዘባለን ማለት ነው። ዛሬ የተጣሱ ጉዳዮች ነገ ስርዓቱ ነው በወጣቱ ዘንድ እየተለመዱ ይመጡና የቤተ ክርስቲያኗ የስርዓት አካል ሊሆኑ ይችላሉ። እንግዲህ ዋናው ጉዳይ የሚያጠነጥነው በዚህ ላይ ዛሬ በቀላሉ የታዩ ጥሰቶች ነገ ልማድ ይሆናሉ። አዲሱ ትውልድ ስህተቱን እንደ ትክክለኛ ስርዓት ተቀብሎ ያድጋል ማለት ነው። መመለሻ የሌለው መንገድ ይፈጥራል። ስህተቱ ስር ሰዶ ባህል ከሆነ በኋላ ወደ ቀደመው የቀኖና ጥብቅነት ወይም ለመመለስ መሞከር በጣም ከባድ እና ክፍፍልን የሚፈጥር ሁኔታ ይፈጠራል ማለት ነው። ሌላው ያው የልዕልና መጥፋት ነው። ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከዓለም ተለይታ የምትታወቅበትን የቅድስና የስርዓት ግርማ እንድታጣ ያደርጋታል። እናም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስርዓት እንጂ የግርግር ቤት አይደለችም። በመሆኑም የሚመለከታቸው የቤተክርስቲያኒቱ መሪዎች፣ ሊቃውንተ ቤተክርስቲያን እና የሰንበት ትምህርት ቤቶች ይህንን የስርዓት መሸርሸር በጊዜ ሊገቱት ይገባል። ዛሬ የሚታየው ጥሰት ነገ የቤተ ክርስቲያኒቱ መለያ እንዳይሆን ስጋት ፈጥሯል። ቅዱስ ሲኖዶስ ድምፁን ሊያሰማና ተፈጻሚነት ያለው መመሪያ ሊያወጣ እንደሚገባ ለማሳሰብ ነው ይህንን መረጃ ለመስጠት የመጣሁት ማለት ነው። እና እስኪ ብዙዎቻችን እንግዲህ በየአካባቢያችን ያለውን የስርዓተ ቤተክርስቲያን ጥሰት መረጃ እርስ በርሳችን ብንጋራ ሌላው ሊማርበት ይችላል። ሌሎች አብያተ ክርስቲያናትም ጥንቃቄ እንዲያደርጉ ትልቅ እገዛ ያደርጋል። ሌላው ከወደ ምስራቅ አፍሪካ ከኡጋንዳ አንድ አስገራሚ ዜና ተሰምቷል። ታሪኩ እንዲህ ነው። ያው በአፍሪካ ቀንድና በምስራቅ አፍሪካ ፖለቲካ ውስጥ ስማቸው ጎልቶ የሚነሳው የኡጋንዳው ጀነራል ሙሁዚ ናቸው። በቅርቡ በማህበራዊ ሚዲያ ገጻቸው የለቀቁት መልእክት ብዙዎችን አስገርሟል። አንዳንዶችን አሳቋል፣ አንዳንዶችን ደግሞ አስቆጥቷል። ለእንደኔ አይነቱ ደግሞ ትንሽ አስቂ ነገር ነው። እኔ በጣም ገርሞኛል። የፕሬዚደንት ዩዌሪ ሙሶቬኒ ልጅና የኡጋንዳ መከላከያ ኃይሎች ኢታማዦር ሹም የሆኑት ጀነራሉ በቱርክ ላይ ያልተለመደ የዲፕሎማሲ ዘመቻ ከፍተዋል። የጀነራሉ ጥያቄ እንዲህ ነው። ወይ $1 ቢሊዮን ስጡኝ ወይም ደግሞ ቆንጆ ሚስት ስጡኝ የሚል ነው። ጀነራል ሙሁዚ ለቱርክ መንግስት ያስቀመጡት ቅድመ ሁኔታ እንግዲህ አንዱ እነዚህ ነጥቦች ናቸው። ወይ $1 ቢሊዮን ካሳ እንዲከፈላቸው ወይም ደግሞ የቱርክ ቁንጅና ተምሳሌት የሆነች ሴት ሚስት እንድትሆናቸው ነው። ይህ ካልሆነ ግን በካምፓላ የሚገኘው የቱርክ ኤምባሲ እንደሚዘጋና ኡጋንዳውያን ወደ ቱርክ እንዳይሄዱ ማስጠንቀቂያ የሚያስተላልፍ መልእክት ነው። ለዚህም ያው የ30 ቀናት የጊዜ ገደብ አስቀምጠዋል ጀነራሉ። እንግዲህ ከቀልዱ ጀርባ ያለው መራራ እውነት ምንድነው ነው? ነገሩን በጥልቀት ለሚመለከተው ሰው የጀነራሉ ንግግር በዘፈቀደ የመጣ ሳይሆን በአፍሪካ ህብረት የሰላም ማስከበር ተልዕኮ ወይም ደግሞ በእንግሊዘኛው አሚሶም
ኡጋንዳ ከፍተኛ ተሳትፎ አላት እና በዛ ውስጥ ያለውን የቆየ ብስጭት የሚያንጸባርቅ ነው። ኡጋንዳ ከ2007 ዓ.ም በፈረንጆቹ ማለት ነው ጀምሮ በሶማሊያ አልሸባብን ለመዋጋት በሺዎች የሚቆጠሩ ወታደሮቿን ገብራለች። የኡጋንዳ ወታደሮች ደም በሞቃዲሾ ጎዳናዎች ላይ ፈሷል። ከኢኮኖሚ ጥቅም አንጻር ማን ተጠቀመ ሲባል እንግዲህ ኡጋንዳ ሰላሙን ለማስፈን ደምና አጥንቷን ስትገብር፣ ቱርክ ግን ሰላሙን ተጠቅማ በሶማሊያ ግዙፍ የኢኮኖሚ ግንባታ አከናውናለች። ወደቦች፣ አየር ማረፊያዎችና ትልልቅ ሆስፒታሎች በቱርክ ቁጥጥር ስር ናቸው። ስለዚህ ቱርክ በኢኮኖሚው ላይ ከፍተኛ አድቫንቴጅ ወስዳለች ማለት ነው። እኛ ደማችንን አፍስሰን እነሱ ግን ትርፉን ሰበሰቡ የሚለው ያው የኡጋንዳውያን የቆየ ቅሬታ ነው። በጀነራሉ አማካኝነት ባልተለመደ መንገድ ሰሞኑን ፈነዳ ማለት ነው። ምንድነው ጉዳዩ? ሪሊ ዲፕሎማሲ ነው ወይስ ድራማ የሚለው የብዙዎች ጥያቄ ነው። እንግዲህ ጀነራሉ ሙዚ እንዲህ አይነት አነጋጋሪ ንግግር ሲያደርጉ የመጀመሪያቸው አይደለም። ቀደም ብለው የጣሊያኗን ጠቅላይ ሚኒስትር ጆርጂያ ሜሎኒን 100 ላም ልስጥሽና አግቢኝ ማለታቸው ይታወሳል። ናይሮቢን በ2 ሳምንት ውስጥ እቆጣጠራታለሁ ብለው መዛታቸው ይታወሳል። እኒሁ ጀነራል ማለት ነው። እንግዲህ ሁላችንም እንደምንረዳው በዲፕሎማሲው ዓለም ክብደት ያለው ቅሬታን እንደ ቀልድ በሚታይ ንግግር ማቅረብ ዋናውን ጉዳይ ያደበዝዘዋል። ኡጋንዳ በሶማሊያ ለከፈለችው መስዋዕትነት ተገቢውን ክብርና የኢኮኖሚ ተጠቃሚነት መጠየቅ ሲገባት የጀነራሉ አቀራረብ ግን ጉዳዩን ያለ መሳቂያ እና መሳለቂያ አድርጎታል ማለት ነው። በአሁኑ ወቅት የቱርክ ኤምባሲ እንደተከፈተ ነው። በረራዎችም አልተቋረጡም። ነገር ግን ይህ ክስተት በአፍሪካ ሀገራትና በዓለም አቀፍ አጋሮች መካከል ያለውን የመስዋዕትነትና የጥቅም አለመመጣጠን ዳግም ለውይይት ከፍቶታል ማለት ነው። እንግዲህ ለዕለቱ ይዤላችሁ የቀረብኩት መረጃዎች ይህንን ይመስላሉ። ለተጨማሪ ወቅታዊ መረጃዎችና ትንታኔዎች እንግዲህ ቻናሉን ይከታተሉ። አመሰግናለሁ።